የእግር ጉዞ ማብዛት ወይም ረጅም ሰዓት መቆም ብቻ ሳይሆን አቀማመጣችን በራሱ ለእግር ደም ስር እብጠት ዋነኛ መንስኤ ሊሆን ይችላል። ይህ ችግር ሳይባባስና ወደ ደም መርጋት ደረጃ ሳይቀየር በቤታችን ልናደርጋቸው የሚገቡ ወሳኝ ጥንቃቄዎች ምንድን ናቸው? በዚህ ቪዲዮ በቤታችን ሆነን የእግር ደም ስር እብጠት ለሚያስቸግረን ሰዎች በቀላሉ ከዚህ ችግር እረፍት የምታገኙበትን ቀላል የቤት ውስጥ መፍትሄዎችን በዝርዝር እነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ዘወትር የምንለቃቸው የጤና መረጃዎች እንዲደርሷችሁ የደወል ምልክቷን ክሊክ ያድርጓት። የእግር ደም ስር እብጠት ወይም ቫሪኮስ ቬን በደም ስሮች ውስጥ የደም ዝውውር መስተጓጎል ወይም የቫልቮች መላላት ሲያጋጥም የሚከሰት የጤና እክል ሲሆን ህመሙን ለማስታገስ እብጠቱን ለመቀነስና ሁኔታው እንዳይባባስ የሚያደርጉ በጣም ፍቱንና እቤት ውስጥ የሚደረጉ መፍትሄዎች። አንደኛው እቤት ውስጥ የምናደርጋቸው የዕለት ተዕለት መፍትሄዎች፣ ለምሳሌ እግርን ከፍ አድርጎ መተኛት። በቀን ውስጥ ለበርካታ ጊዜያት በተለይ ማታ ከመተኛት በፊት እግርን ከልብ ደረጃ በላይ በትራስ ከፍ አድርጎ ከ15 እስከ 20 ደቂቃ ያህል ማቆየት። ይህ ደም ወደ ልብ በቀላሉ እንዲመለስ ስለሚያደርግ እብጠቱንና ህመሙን በከፍተኛ ሁኔታ ይቀንሷል። ሌላኛው ረጅም ሰዓት አለመቆም ወይም አለመቀመጥ ሲሆን ስራው ረጅም ሰዓት መቆም ወይም መቀመጥ የሚጠይቅ እንኳን ቢሆን በየ30 ደቂቃው ጥቂት እርምጃዎችን በመራመድ የደም ዝውውርን ማነቃቃት ይኖርብናል። ሌላኛው ቀለል ያለ አካል ብቃት እንቅስቃሴ፣ እንደ ምሳሌ መራመድ፣ ዋና መዋኘት ወይም ብስክሌት እንደመንዳት ሊሆን ይችላል። የእግር ጡንቻዎችን በማጠንከር ደም ወደ ላይ እንዲገፋ ያደርጋሉ። ከዚህ በተጨማሪ በባለሙያ ወይም በሕክምና የታገዘ የደም ስር መጭመቂያ ካልሲዎችን መጠቀም፣ ይህም ኮምፕሬሽን ስቶኪንግ ይባላል። ይህ በጣም ፍቱን እና በዶክተሮች ቀዳሚ ተመራጭ የሆነ መፍትሄ ሲሆን እነዚህ ካልሲዎች እግርን በጥብቅ በመጭመቅ ደም በደም ስሮች ውስጥ እንዳይተኛ ወደ ላይ እንዲፈስ ይረዳሉ። ነገር ግን እነዚህ ካልሲዎች የደም ዝውውር ስርዓትን በአጠቃላይ ሊዘጉ ስለሚችሉ ሐኪምን አማክረን ብንጠቀም የተሻለ ይሆናል። ሌላኛው ክብደትን ማስተካከልና የጨው መጠንን መቀነስ ሲሆን ከመጠን ያለፈ ውፍረት በእግር ደም ስሮች ላይ ጫና ይፈጥራል። በተጨማሪም ጨው የበዛበት ምግብ በሰውነት ውስጥ ውሃ እንዲከማች ስለሚያደርግ እብጠትን ይጨምራል። ስለዚህ ጨው መቀነስ ይኖርብናል ማለት ነው። ሶስተኛው መፍትሄ የተፈጥሮ እና የቅባት መፍትሄዎች። ከነዚህ አንደኛው በቀስታ ማሸት ወይም ማሳጅ ሲሆን ከታች ወይም ከቁርጭምጭሚት ወደ ላይ በለውዝ ዘይት ወይም በወይራ ዘይት በቀስታ በማሸት የደም ዝውውርን እንዲፈጥን ያደርጋል። ፖም ሳይደር ቪኔገር ወይም አፕል ሳይደር ቪኔገር ጥቂት ጠብታን እብጠቱ ላይ በማድረግ በቀስታ ወደ ላይ ማሸት እብጠቱን ለመቀነስ ይረዳል። የእግሮ እብጠት ከባድ ህመም የሚኖረው ከሆነ እግር ላይ የመቅላት ወይም የሙቀት ስሜት የሚሰማን ከሆነ ቆዳው እየቆሰለና ቀለሙን እየቀየረ ከመጣ ወይም በአንድ እግር ላይ ብቻ ድንገተኛ እብጠት ከተከሰተ ይህ የደም መርጋት ምልክት ሊሆን ስለሚችል ጤና ተቋም በመሄድ ችግሩን ማሳወቅ ይኖርብናል።